ሁሉ ሰው እጆቹን ከፍ ያደርግ። አባት ሆይ እጸልያለሁ፣ አሁን የተማርነው ቃል በሙሉ በዚህ ዘይት ላይ ይለፍበት። 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 ቀንበር በሙሉ በኢየሱስ ስም ይሰባበር። እስራት በሙሉ ይበጣጠስ። በሽታ ሁሉ ይነቃቀል። አሁን የሰሙት ቃል በሙሉ በዚህ ዘይት ላይ ይለፍበት። በኢየሱስ ክርስቶስ ስም ይለፍበት። ወንድሞቼና እህቶቼ አንድ ነገር ልነግራችሁ ፈልጋለሁ። ዓርብ ቀን የጀመረው ኮንፈረንስ ከዓርብ ቀን ጀምሮ የጽድቅን ወንጌል ነግሬያችኋለሁ። ቀዳሜም የጽድቅን ወንጌል ነግሬያችኋለሁ። ዛሬ እሁድ ማለዳ ነግሬያችኋለሁ። ዛሬም ከሰዓት ይኸው ነግሬያችኋለሁ። እግዚአብሔር የሰጠኝን በሙሉ በነፃ ሰጥቻችኋለሁ። ለእግዚአብሔር ክብር አጨብጭቡለት። ወደዚህ ምድር የመጣሁበት ዋነኛው ዓላማ የእግዚአብሔርን ፍቃድና ፕሮግራም ለማከናወን ነው። ወንድሞቼና እህቶቼ ይኸው ከመጣው ቀን ጀምሮ አንድም ቀን ገንዘብ ለዚህ ፕሮጀክት ለዛ ፕሮጀክት ስጡ ብዬ አልተናገርኩም። በሄድኩበት ከተማም አላደርግም። ለምንድን ነው የማላደርገው? ስለማያስፈልገኝ አይደለም። ትልልቅ ፕሮጀክት ነው ያለኝ። ነገር ግን ከፕሮጀክቱ በላይ በሳውዝ አፍሪካ ላይ የተሰደበው የእግዚአብሔር ስም ይበልጣል። አሁን የእግዚአብሔር ስም መከበር አለበት ሳውዝ አፍሪካ። ለምን መሰላችሁ? ኮንፈረንስ ተዘጋጀ ሲባል ሰው ኮንፈረንስ እስኪጠላ ድረስ እውነት ውሸት? አሁን ይሄ ዘመን ከዚህ በኋላ በኢየሱስ ስም ከዚህ ምድር ላይ ይሄ መርገም የተሰበረ ይሁን። ከማናቸውም አገልጋዮች በላይ ለእኔ ሥጋ ናችሁ፣ የቅርብ ናችሁ። እንደዛና እንደዚህ አድርጉ ብል ቶሎ በል። ራሴን በዘይት ቀባ ተብሎ እንደተጻፈ ዛሬ ራሳችሁን እግዚአብሔር በዘይት ይቀባዋል። ቅባት አንድ ሰው እልልታ አለው ለእግዚአብሔር፣ ጭብጨባ አለው ለእግዚአብሔር። ከቅባቱ ውፍረት የተነሳ ቀንበር ይሰባበራል። ቀንበር ይሰባበራል። እስራት ይበጣጠሳል። አንድም ሰው ይቀር፣ ለሁሉም ሰው ነው የምጸልየው። እዛው እንደቆማችሁ በቆማችሁበት ሁኑ። እየመጣን እንጸልያለን። ተከተሉኝ ፓስተሮች ነው። ጋሽ ይህንን ፎጣዬ እና ማይክ አንድ ውሃ ይዘን እኔን ተከተለኝ። አንድ ንጹህ
የቤተሰብ ፎቶ የያዛችሁ በእጆቻችሁ ያዙ። ቅባቱን ግንባራችሁ ላይ ከነካ በኋላ እጃችሁ ላይ ቅባቱን ቀቡ። ይታወቀኛል